በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ባላችን ሊቀ ጠበብት ባለው የዚህ ደብር አስተዳዳሪ እንዲሁም የተከበራችሁ የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ማህበረ ምዕመናን፣ ምዕመናት እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱ የባህር የሆነ ልዑል አምላካችን እግዚአብሔር ሰዓተ ማልቱን ባርኮ ቀድሶ እስከዚህ ሰዓት ጊዜውን ቀድሶ ሌሊቱን ባርኮ አሳድሮ እስከዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ተረፈ ጊዜያችንን እንዲባርክልን በመካከላችን ሆኖ እንዲያስተምረን እኛንም ከያለንበት ሰብስቦ እንቅፋት ሳይመታን እሾህ ሳይወጋን በዚህ በቅድስናው አደባባይ እንድናመሰግነው እንድንዘምር ይህንን በዓል እንድናከብር በቤቱና በቅጥሩ የሰበሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ሁልጊዜ በየዓመቱ እንደምትሰሙት መጋቢት መድኃኔዓለም የፈጣሪያችን የአምላካችን መድኃኒታችን የኢየሱስ ክርስቶስ በዓል መታሰቢያ ነው። ይህ ዕለት ጥንተ ስቅለቱ የሚታሰብበት ዕለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛነት ለሰው ልጆች ድኅነት ሲል ሕይወቱን መጋቢት 27 ቀን በዛሬው ዕለት እንደማለት ነው። ምናልባት ነገ ነው በዓሉ። ሕይወቱን አሳልፎ የሰጠበትን በዓል ነው እያሰባችሁ ያላችሁት። እንኳን ለዚህ በዓል አደረሰን አደረሳችሁ። ሳይበድል እንደ በደለኛ፣ ሳያጠፋ እንደ ወንጀለኛ በአይሁድ አደባባይ ተገርፎ ተሰቅሎ የሞተው አምላካችን አዳምና ልጆቹ ባጠፉት ጥፋት ለአዳም ልጆች ካሳ ሊከፍል ለአዳምም የዕዳ ደብዳቤውን ሊደመስስለት እሱ ሞቶ በሞቱ የእሱ ሞት ሊሸከምለት እሱ ተራቅቶ ርቃኑን የነበረውን ጸጋውን የተገፈፈውን አዳም ወደ ቀደመ ክብሩ ሊመልሰው ከተዋረደበት ከወደቀበት ሊያነሳው በግራ አጋንንት እየተጠቀጠቀ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚለው የዕዳ ደብዳቤያቸው የተፋቀበት ሰውና እግዚአብሔር የታረቀበት ሞት የተወገደበት ሞት ወይ መውጊያው የታል አሸናፊነት የታል ተብሎ የተወቀሰበት ዛሬ አምላካችን ኢየሱስ ክርስቶስ ስለኔና ስለናንተ ተሰቅሎ ሞቶ ስላዳነን ነው። ትንሽ ስቅለት ምን እንደሆነ እንየው። በማእከለ ምድር በቀራንዮ አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ሲል በመልዕልተ መስቀል ተሰቅሎ ሞቷል። ነቢየ እግዚአብሔር ቅዱስ ዳዊት ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔር በምድር ወገብ በምድር እምብርት በምድር መካከል መድኃኒትን አደረገ ብሏል። አምላካችን ኢየሱስ ክርስቶስ የተሰቀለው በማእከለ ምድር ነው። ለምዕራቡም ለምስራቁም ለሰሜኑም ለደቡቡም ማእከለ ምድር ላይ ነው የተሰቀለው። አዎ በዚህ በማእከለ ምድር ደግሞ አዳም የተቀበረበት ነው። የአዳም ራስ ያረፈበት ቦታ ላይ የኢየሱስ ክርስቶስ መስቀል የቆመበት ቦታ ነው በማእከለ ምድር። ይሄ የኛ ቤተክርስቲያን ትውፊት ብቻ ሳይሆን የዓለም ክርስቲያኖች በተለያየ እንደ የሚያምኑት ሁኔታ ዛሬ በማእከለ ምድር እግሩ በቆመበት
መስቀሉ በተተከለበት ቦታ ላይ የዓለምን ካርታ አድርገው ማዕከለ ምድር ይህ ነው ብለው እነሱም በካርታ ዘው ኢየሩሳሌም ላይ ያሳያሉ። ሂዶ ማየት ይቻላል። ኢየሱስ ክርስቶስ በማዕከለ ምድር ለምዕራቡም ለምስራቁም ለሰሜኑም ለደቡቡም ሕይወቱን ሰጥቶ እንዳዳነን የሚያጠይቅ ነው። ነቢየ እግዚአብሔር ቅዱስ ዳዊት ወገብረ መድኃኒተ በማዕከለ ምድር፣ በምድር ወገብ በምድር እምብርት ላይ መድኃኒትን አደረገ ብሏል። መድኃኒትነቱን የሰጠ ደግሞ በመስቀል ላይ ተሰቅሎ ነው። በመስቀል መሞት ደግሞ ወንጀላቸው የከፋ ኃጢአታቸው የከፋ በሰው ዘንድ የተጠሉ ትልቅ ወንጀል አለባቸው ተብለው የሚቆጠሩ ሰዎች የሚሞቱበት መሳሪያ ነበረ መስቀል። ስቅላት በእስራኤል ታሪክም ሕጋዊ አይደለም። እስራኤሎች ሰውን በስቅላት አይገሉም። ሰው በስቅላት ይገሉ የነበሩት ሮማውያንና ፋርሳውያን ናቸው። ኢየሱስ ክርስቶስ ከዕብራውያን ሕግ ውጭ በሆነ ሮማውያንና ፋርሳውያን በሚገደሉበት ሕግ ነው የተገደለው። በእስራኤል ሕግ ግን አንድ ሰው ወንጀል ሰርቶ በድሎ አጥፍቶ ሲገኝ ለሞት የሚያበቃው ሆኖ ከተገኘ በድንጋይ ተቀጥቅጦ ይሞትና ሬሳው ለመቀጣጫነት ከእንጨት ላይ ተሰቅሎ ይውል ነበር እንጂ ከነ ሕይወቱ ሰው አይሰቅሉም ነበር እስራኤሎች። ኢየሱስ ክርስቶስ እንደ ወንጀለኛ እንደ በደለኛ ዓለምን ለማዳን በፈቃዱ ወዶ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቶ ተሰቅሎ አዳምን ሊያድን ሲያስብ በምድረ እስራኤል 3 ዓመት ከ3 ወር ደቀ መዛሙርቱን እያስተማረ በተለያየ በእስራኤል ምድር 33 ዓመት ተመላልሶ 12 ሐዋርያት መርጦ 3 ዓመት ከ3 ወር እነሱን አስተምሮ በአይሁድ ሸንጎ መካከል ኦሪት እየጠየቃቸው እነሱንም እየተከራከራቸው ከጥፋታቸው እንዲመለሱ ወደ ድህነት እንዲመጡ እሱ ዓለምን ለማዳን እንደመጣ የእግዚአብሔር ልጅ እንደሆነ ሲነግራቸው ሳይቀበሉ ቀርተዋል። ሎቱ ስብሐት እናትንና አባቱን የምናውቃቸው ይሄ የጸራቢው ዮሴፍ ልጅ አይደል እንዴ? እናቱስ በእኛ ዘንድ ያለች አይደለችም እንዴ? እንዴት ከሰማይ ወረዱ የእግዚአብሔር ልጅን ይለናል እያሉ አይሁድ ይቀሩበት ነበር። እሱም ደግሞ አይቶ አራራላቸውም። በተለይ በማቴዎስ ወንጌል ምዕራፍ 23 ላይ ያለውን በሙሉ ስታነቡት የፈሪሳውያንን ሥራ ግልጥልጥ አድርጎ ነግሯቸዋል። እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ በሙሴ ወንበር የተቀመጣችሁ የከበሬታ ስፍራ የምትፈልጉ በየገበያ በየአደባባዩ ከፍ ያለ ቦታ የምትመርጡ የመበለታትን ቤት የምትበሉ ከአዝሙድና ከሙን ከምትሸጥ ሴት ግብር የምትቀበሉ ወትመስሉ መቃብረ ግብፁሳነ እናንተ የተረሰነ መቃብር የምትመስሉ መቃብር ቦታ ላዩ በእብነ በረድ አግጦ ውስጡ ግን የበሰበሰ ሥጋ ነው የተቀመጠበት። እናንተ የተረሰነ መቃብር የምትመስሉ ፈሪሳውያን ወዮላችሁ። ሌሎች እንዳይገቡ በር ላይ ቆማችሁ የምትከለክሉ እናንተም የማትገቡ ጸሐፍት ፈሪሳውያን ወዮላችሁ። የወጭቱን አፋ የምታጸዱ ውስጡ ግን ቅሚያና ስስት የተሞላበት ተንኮል የታጨቀበት ሰውነት የተሸከማችሁ ጸሐፍት ፈሪሳውያን ወዮላችሁ። እናንተ የነቢያት ገዳይ ልጆች፣ አባቶቻችሁ ነቢያትን በመጋዝ ሰንጥቀው ገደሏቸው። ከቤተ መቅደስ በር ከአቤል ደም ጀምሮ በቤተ መቅደስ በር ላይ እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የእናንተ ግፍ በሰማይ በጸባዖት ይጮሃል እያለ ተናገራቸው። ይሄ ሁሉ እውነት ስለሆነ ኢየሱስ ክርስቶስ እውነት ስለሆነ እውነት የሚናገር እውነት የሚያናግር እግዚአብሔር ብቻ ነው። ሰው እውነትም ውሸትም ይስማማዋል። እግዚአብሔር ግን በባህሪው እውነት ነው። ሰው ፍቅር ነው ይባል፣ እግዚአብሔር ፍቅር ነው።
ሰው ፍቅርም ጥልም ይስማማዋል። እግዚአብሔር ግን በባህሪው ፍጹም ነው፣ ፍቅር ነው። ፍቅር እግዚአብሔር ነው ያለው ቅዱስ ዮሐንስ ለዚህ ነው። እውነትም እግዚአብሔር ነውና እውነት ስለነገራቸው የባሰውን ምን እንደሚያደርጉበት ሞቱን ለማፋጠን እንዴት አድርገው ሰቅለው እንደሚገሉት ከወንጀለኞች በላይ ወንጀለኛ ከኃጢአተኞች በላይ ኃጢአተኛ አድርገው ኃጢአቱን አክብደው አግዝፈው ለማቅረብ ምን ኃጢአት እናጠራቅምለት እያሉ ያስቡ ነበረ። እኔ ጋር ናችሁ ወጥቶ ደስ ይለኛል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ አይሁድ ሕግ ሳይሆን እንደ ዕብራውያን ሕግ ተላልፎ ተሰቅሎ እንዲሞት የተደረገው ለዚህ ነው። ለምሳሌ ሮማውያን ቅድመ ልደተ ክርስቶስ 400 ዓመት ላይ 2000 ሰዎችን በስቅላት በኢየሩሳሌም አደባባይ ላይ ገድለዋል። ድህረ ልደተ ክርስቶስ ደግሞ በ70 ዓመት በጥጦስ አማካይነት 3600 አይሁድ በስቅላት ተገድለዋል። እነዚህ ሁሉ የተገደሉት በድለው ነው፣ አጥፍተው ነው፣ ወንጀል ሰርተው ነው፣ እንደ ሀገራቸው በሕግ ተፈርዶባቸው ነው። ኢየሱስ ክርስቶስ ግን ኃጢአት የሌለበት ንጹሕ የአዳምን ኃጢአት ለማስወገድ የመጣ ዮሐንስ መጥምቅ እንደተናገረው ዮሐንስ ወንጌላዊ እንደጻፈው ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የተናገረለት የዓለምን ኃጢአት ለመሸከም የአዳምን በደል ለመደምሰስ የመጣው አምላክ ከወንጀለኞች ሁሉ በላይ ወንጀለኛ ሆኖ ተቆጥሮ ሊሰቀል እነዚህ ሁሉ ግፈኞች በተሰቀሉበት መስቀል ነው የቀረበው። በዘዳግም 21 ላይ በተረገመው እንጨት ላይ የሚሰቀል ርጉም ነው ይላል። አዎ በመስቀል ላይ ተሰቅሎ የሚሞት ሰው የተረገመ ነው ይላል። የአዳምን ርግማን ለማስወገድ በተረገመው እንጨት ላይ ተሰቅሎ አምላካችን ኢየሱስ ክርስቶስ እኔንና እናንተን ለማዳን እርግማናችንን ለማስወገድ በተረገመው እንጨት ላይ ነው የተሰቀለው። እንየው። አንድ ሰው ሊሰቀል ሲል ከመሰቀሉ በፊት የሚፈጸሙበት ድርጊቶች ነበሩ። አንደኛ ለማስጠንቀቂያና እስራኤሎች የሚሰቀለውን ሰው ከመሰቀሉ በፊት ምን ያደርጉ ነበረ? የመስቀሉን ግንድ ተሸክሞ ከከተማ ወደሚሰቀልበት ቦታ እንዲሄድ ያደርጉ ነበረ። ኢየሱስ ክርስቶስ አይታችሁ ከሆነ 14ቱንም የኢየሩሳሌም 14ቱንም የጉዞ ምዕራፍ አይታችሁ ከሆነ ከጲላጦስ አደባባይ ከታሰረበት ግቢ ጀምሮ እስከ ተሰቀለበት እስከ ቀራንዮ ወይንም የራስ ቅል እስከሚሉ ቦታ ድረስ 14 ጊዜ በየመንገዱ ያረፈበት ልዩ ልዩ ስቃያትና መከራ የተቀበለበት ቦታ 14 ምዕራፍ ተብሎ አለ። ሁለቱ ምዕራፍ የኢትዮጵያውያን ገዳም ላይ ነው ያለው። አንደኛው የመድኃኔዓለም ቤተክርስቲያን በር ላይ፣ አንደኛው የኢሌኒ አደባባይ ላይ። ሁለቱም የኢትዮጵያውያን ንብረቶች ናቸው። እዚህ ላይ ዓለም ከዚህ ሳይደርስ መስቀሉን ተሸክሞ ከጲላጦስ ግቢ እስከ ቀራንዮ ድረስ ሲመጣ ሁለቱን መከራ መስቀሉ የሚታሰበው ኢትዮጵያውያን ርስት ላይ ነው፣ ኢየሩሳሌም ስከዱ። ስለዚህ በመጀመሪያ አንድ ሰው በድሎ ለመሰቀል ሲሄድ የሚሰቀልበትን መስቀል ይሸከም ነበር። ኢየሱስ ክርስቶስን እርጥብ መስቀል 17 ክንድ ርዝመት ያለው ከልዩ ልዩ እጽዋት ጋር አብሮ የተጠረቀ በሚስማር የተደበለበለ እንጨት ያንን አሸክመውታል። የማቴዎስ ወንጌል 27 ቁጥር 26 ላይ ማየት ትችላላችሁ። ሁለተኛ የስቃይ ማደንዘዣ ሆምጣጤ ያጠጡት ነበረ።
የስቃይ ማደንዘዣ ሆምጣጤ ቁስሉ እንዳይሰማው መከራው እንዳይሰማው ብለው ይህን ያደርጉ ነበር። በኢየሱስ ክርስቶስም ላይ በባልቴት ቤትና በቤተ መንግስት የሚገኝ ወላድ ብትጠጣው ጽንስ በጥብጦ የሚጥል ጤነኛ ቢጠጣው አንጀት በጣጥሶ የሚጥል ሆምጣጤ በየትልልቅ ሰዎች ቤት ይገኝ ነበርና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ባላችን ሊቀ ጠበብት ባለው የዚህ ደብር አስተዳዳሪ እንዲሁም የተከበራችሁ የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ማህበረ ምዕመናን፣ ምዕመናት እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱ የባህር የሆነ ልዑል አምላካችን እግዚአብሔር ሰዓተ ማልቱን ባርኮ ቀድሶ እስከዚህ ሰዓት ጊዜውን ቀድሶ ሌሊቱን ባርኮ አሳድሮ እስከዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ተረፈ ጊዜያችንን እንዲባርክልን በመካከላችን ሆኖ እንዲያስተምረን እኛንም ከያለንበት ሰብስቦ እንቅፋት ሳይመታን እሾህ ሳይወጋን በዚህ በቅድስናው አደባባይ እንድናመሰግነው እንድንዘምር ይህንን በዓል እንድናከብር በቤቱና በቅጥሩ የሰበሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ጊዜ በየዓመቱ እንደምትሰሙት መጋቢት መድኃኔዓለም የፈጣሪያችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓል መታሰቢያ ነው። ይህ ዕለት ጥንተ ስቅለቱ የሚታሰብበት ዕለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛነት ለሰው ልጆች ድነት ሲል ሕይወቱን መጋቢት 27 ቀን በዛሬው ዕለት እንደማለት ነው። ምናልባት ነገ ነው በዓሉ። ሕይወቱን አሳልፎ የሰጠበትን በዓል ነው እያሰባችሁ ያላችሁት። እንኳን ለዚህ በዓል አደረሰን አደረሳችሁ። ሳይበድል እንደ በደለኛ ሳያጠፋ እንደ ወንጀለኛ በአይሁድ አደባባይ ተገርፎ ተሰቅሎ የሞተው አምላካችን አዳምና ልጆቹ ባጠፉት ጥፋት ለአዳም ልጆች ካሳ ሊከፍል ለአዳምም የዕዳ ደብዳቤውን ሊደመስስለት እሱ ሞቶ በሞቱ የእሱ ሞት ሊሸከምለት እሱ ተራቅቶ እርቃኑን የነበረውን ጸጋውን የተገፈፈውን አዳም ወደ ቀደመ ክብሩ ሊመልሰው ከተዋረደበት ከወደቀበት ሊያነሳው በግራ አጋንንት እየተጠቀጠቀ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚለው የዕዳ ደብዳቤያቸው የተፋቀበት ሰውና እግዚአብሔር የታረቀበት ሞት የተወገደበት ሞት ወይ መውጊያው የታል አሸናፊነት የታል ተብሎ የተወቀሰበት ዛሬ አምላካችን ኢየሱስ ክርስቶስ ስለኔና ስለናንተ ተሰቅሎ ሞቶ ስላዳነን ነው። ትንሽ ስቅለት ምን እንደሆነ እንየው። በማዕከለ ምድር በቀራንዮ አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለእናንተ ሲል በመልዕልተ መስቀል ተሰቅሎ ሞቷል። ነቢየ እግዚአብሔር ቅዱስ ዳዊት
ወገብረ መድኃኒተ በማእከለ ምድር እግዚአብሔር በምድር ወገብ በምድር እምብርት በምድር መካከል መድኃኒትን አደረገ ብሏል። አምላካችን ኢየሱስ ክርስቶስ የተሰቀለው በማእከለ ምድር ነው። ለምዕራቡም ለምስራቁም ለሰሜኑም ለደቡቡም ማእከለ ምድር ላይ ነው የተሰቀለው። አዎ በዚህ በማእከለ ምድር ደግሞ አዳም የተቀበረበት ነው። የአዳም ራስ ያረፈበት ቦታ ላይ የኢየሱስ ክርስቶስ መስቀል የቆመበት ቦታ ነው በማእከለ ምድር። ይሄ የኛ ቤተክርስቲያን ትውፊት ብቻ ሳይሆን የዓለም ክርስቲያኖች በተለያየ እንደሚያምኑት ሁኔታ ዛሬ በማእከለ ምድር እግሩ በቆመበት መስቀሉ በተተከለበት ቦታ ላይ የዓለምን ካርታ አድርገው ማእከለ ምድር ይህ ነው ብለው እነሱ በካርታ ዘው ኢየሩሳሌም ላይ ያሳያሉ። ሂዶ ማየት ይቻላል። ኢየሱስ ክርስቶስ በማእከለ ምድር ለምዕራቡም ለምስራቁም ለሰሜኑም ለደቡቡም ሕይወቱን ሰጥቶ እንዳዳነን የሚያጠይቅ ነው። ነቢየ እግዚአብሔር ቅዱስ ዳዊት ወገብረ መድኃኒተ በማእከለ ምድር በምድር ወገብ በምድር እምብርት ላይ መድኃኒትን አደረገ ብሏል። መድኃኒትነቱን የሰጠ ደግሞ በመስቀል ላይ ተሰቅሎ ነው። በመስቀል መሞት ደግሞ ወንጀላቸው የከፋ ኃጢአታቸው የከፋ በሰው ዘንድ የተጠሉ ትልቅ ወንጀል አለባቸው ተብለው የሚቆጠሩ ሰዎች የሚሞቱበት መሳሪያ ነበረ መስቀል። ስቅላት በእስራኤል ታሪክም ሕጋዊ አይደለም። እስራኤሎች ሰውን በስቅላት አይገሉ። ሰው በስቅላት ይገሉ የነበሩት ሮማውያንና ፋርሳውያን ናቸው። ኢየሱስ ክርስቶስ ከዕብራውያን ሕግ ውጭ በሆነ ሮማውያንና ፋርሳውያን በሚገደሉበት ሕግ ነው የተገደለው። በእስራኤል ሕግ ግን አንድ ሰው ወንጀል ሰርቶ በድሎ አጥፍቶ ሲገኝ ለሞት የሚያበቃው ሆኖ ከተገኘ በድንጋይ ተቀጥቅጦ ይሞትና ሬሳው ለመቀጣጫነት ከእንጨት ላይ ተሰቅሎ ይውል ነበር እንጂ ከነ ሕይወቱ ሰው አይሰቅሉም ነበር እስራኤሎች። ኢየሱስ ክርስቶስ እንደ ወንጀለኛ እንደ በደለኛ ዓለምን ለማዳን በፈቃዱ ወዶ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቶ ተሰቅሎ አዳምን ሊያድን ሲያስብ በምድረ እስራኤል 3 ዓመት ከ3 ወር ደቀ መዛሙርቱን እያስተማረ በተለያየ በእስራኤል ምድር 33 ዓመት ተመላልሶ 12 ሐዋርያት መርጦ 3 ዓመት ከ3 ወር እነሱን አስተምሮ በአይሁድ ሸንጎ መካከል ኦሪት እየጠየቃቸው እነሱንም እየተከራከራቸው ከጥፋታቸው እንዲመለሱ ወደ ድህነት እንዲመጡ እሱ ዓለምን ለማዳን እንደመጣ የእግዚአብሔር ልጅ እንደሆነ ሲነግራቸው ሳይቀበሉ ቀርተዋል። ሎቱ ስብሐት እናትንና አባቱን የምናውቃቸው ይሄ የጸራቢው ዮሴፍ ልጅ አይደል እንዴ? እናቱስ በእኛ ዘንድ ያለች አይደለችም እንዴ? እንዴት ከሰማይ ወረድኩ የእግዚአብሔር ልጅ ይለናል እያሉ አይሁድ ይቀኑበት ነበር። እሱም ደግሞ አይቶ አራራላቸው። በተለይ በማቴዎስ ወንጌል ምዕራፍ 23 ላይ ያለውን በሙሉ ስታነቡት የፈሪሳውያንን ሥራ ግልጥልጥ አድርጎ ነግሯቸዋል። እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ በሙሴ ወንበር የተቀመጣችሁ የከበሬታ ስፍራ የምትፈልጉ በየገበያ በየአደባባዩ ከፍ ያለ ቦታ የምትመርጡ የመበለታትን ቤት የምትበሉ ከአዝሙድና ከሙን ከምትሸጥ ሴት ግብር የምትቀበሉ ወትመስሉ መቃብረ ግብሱሳነ እናንተ የተለሰነ መቃብር የምትመስሉ መቃብር ቦታ ላዩ በእብነ በረድ አግጦ ውስጡ ግን የበሰበሰ ሥጋ ነው የተቀመጠበት። እናንተ የተለሰነ መቃብር የምትመስሉ ፈሪሳውያን ወዮላችሁ። ሌሎች እንዳይገቡ በር ላይ ቆማችሁ የምትከለክሉ እናንተም የማትገቡ ጸሐፍት ፈሪሳውያን ወዮላችሁ። የወጭቱ
የፊቱን አፋ የምታጸዱ ውስጡ ግን ቅሚያና ስስት የተሞላበት ተንኮል የታጨቀበት ሰውነት የተሸከማችሁ ጸሐፍት ፈሪሳውያን ወዮላችሁ! እናንተ የነቢያት ገዳይ ልጆች! አባቶቻችሁ ነቢያትን በመጋዝ ሰንጥቀው ገደሏቸው። ከቤተ መቅደስ በር ከአቤል ደም ጀምሮ በቤተ መቅደስ በር ላይ እስከገደላችሁት እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የእናንተ ግፍ በሰማይ በጸባዖት ይጮሃል እያለ ተናገራቸው። ይህ ሁሉ እውነት ስለሆነ ኢየሱስ ክርስቶስ እውነት ስለሆነ እውነት የሚናገር እውነት የሚያናግር እግዚአብሔር ብቻ ነው። ሰው እውነትም ውሸትም ይስማማዋል። እግዚአብሔር ግን በባህሪው እውነት ነው። ሰው ፍቅር ነው ይባል፣ እግዚአብሔር ፍቅር ነው። ሰው ፍቅርም ጥልም ይስማማዋል። እግዚአብሔር ግን በባህሪው ፍጹም ነው፣ ፍቅር ነው። ፍቅር እግዚአብሔር ነው ያለው ቅዱስ ዮሐንስ ለዚህ ነው። እውነትም እግዚአብሔር ነውና እውነት ስለነገራቸው የባሰውን ምን እንደሚያደርጉበት ሞቱን ለማፋጠን እንዴት አድርገው ሰቅለው እንደሚገሉት ከወንጀለኞች በላይ ወንጀለኛ ከኃጢአተኞች በላይ ኃጢአተኛ አድርገው ኃጢአቱን አክብደው አግዝፈው ለማቅረብ ምን ኃጢአት እናጠራቅምለት እያሉ ያስቡ ነበረ። እኔ ጋር ናችሁ ወጥቶ ደስ ይለኛል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ አይሁድ ሕግ ሳይሆን እንደ ዕብራውያን ሕግ ተላልፎ ተሰቅሎ እንዲሞት የተደረገው ለዚህ ነው። ለምሳሌ ሮማውያን ቅድመ ልደተ ክርስቶስ 400 ዓመት ላይ 2000 ሰዎችን በስቅላት በኢየሩሳሌም አደባባይ ላይ ገድለዋል። ድህረ ልደተ ክርስቶስ ደግሞ በ70 ዓመት በጥጦስ አማካይነት 3600 አይሁድ በስቅላት ተገድለዋል። እነዚህ ሁሉ የተገደሉት በድለው ነው፣ አጥፍተው ነው፣ ወንጀል ሰርተው ነው፣ እንደ ሀገራቸው በሕግ ተፈርዶባቸው ነው። ኢየሱስ ክርስቶስ ግን ኃጢአት የሌለበት ንጹሕ የአዳምን ኃጢአት ለማስወገድ የመጣ ዮሐንስ መጥምቅ እንደተናገረው ዮሐንስ ወንጌላዊ እንደጻፈው ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ። እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የተናገረለት የዓለምን ኃጢአት ለመሸከም የአዳምን በደል ለመደምሰስ የመጣው አምላክ ከወንጀለኞች ሁሉ በላይ ወንጀለኛ ሆኖ ተቆጥሮ ሊሰቀል እነዚህ ሁሉ ግፈኞች በተሰቀሉበት መስቀል ነው የቀረበው። በዘዳግም 21 ላይ በተረገመው እንጨት ላይ የሚሰቀል ርጉም ነው ይላል። በመስቀል ላይ ተሰቅሎ የሚሞት ሰው የተረገመ ነው ይላል። የአዳምን ርግማን ለማስወገድ በተረገመው እንጨት ላይ ተሰቅሎ አምላካችን ኢየሱስ ክርስቶስ እኔንና እናንተን ለማዳን እርግማናችንን ለማስወገድ በተረገመው እንጨት ላይ የተሰቀለው እንየው። አንድ ሰው ይሰቀል ሲል ከመሰቀሉ በፊት የሚፈጸሙበት ድርጊቶች ነበሩ። አንደኛ ለማስጠንቀቂያና እስራኤሎች የሚሰቀለውን ሰው ከመሰቀሉ በፊት ምን ያደርጉ ነበረ? የመስቀሉን ግንድ ተሸክሞ ከከተማ ወደሚሰቀልበት ቦታ እንዲሄድ ያደርጉ ነበረ። ኢየሱስ ክርስቶስ አይታችሁ ከሆነ 14ቱንም የኢየሩሳሌም 14ቱንም የጉዞ ምዕራፍ አይታችሁ ከሆነ ከጲላጦስ አደባባይ ከታሰረበት ግቢ ጀምሮ እስከ ተሰቀለበት እስከ ቀራንዮ ወይንም የራስ ቅል እስከሚሉ ቦታ ድረስ 14 ጊዜ በየመንገዱ ያረፈበት ልዩ ልዩ ስቃያትና መከራ የተቀበለበት ቦታ 14 ምዕራፍ ተብሎ አለ። ሁለቱ ምዕራፍ የኢትዮጵያውያን ገዳም ላይ ነው ያለው። አንደኛው የመድኃኔዓለም ቤተክርስቲያን በር ላይ፣ አንደኛው የኢሌኒ አደባባይ ላይ።
ሁለቱም የኢትዮጵያውያን ንብረቶች ናቸው። እዚህ ላይ ዓለም ከዚህ ሳይደርስ መስቀሉን ተሸክሞ ከጲላጦስ ግቢ እስከ ቀራንዮ ድረስ ሲመጣ ሁለቱን መከራ መስቀሉ የሚታሰበው ኢትዮጵያውያን ርስት ላይ ነው፣ ኢየሩሳሌም ስከሉ። ስለዚህ በመጀመሪያ አንድ ሰው በድሎ ለመሰቀል ሲሄድ የሚሰቀልበትን መስቀል ይሸከም ነበር። ኢየሱስ ክርስቶስን እርጥብ መስቀል 17 ክንድ ርዝመት ያለው ከልዩ ልዩ እጽዋት ጋር አብሮ የተጠረቀ በሚስማር የተደበለበለ እንጨት ያንን አሸክመውታል። የማቴዎስ ወንጌል 27 ቁጥር 26 ላይ ማየት ትችላላችሁ። ሁለተኛ የስቃይ ማደንዘዣ ሆምጣጤ ያጠጡት ነበረ። የስቃይ ማደንዘዣ ሆምጣጤ ቁስሉ እንዳይሰማው መከራው እንዳይሰማው ብለው ይህን ያደርጉ ነበር። በኢየሱስ ክርስቶስም ላይ በባልቴት ቤትና በቤተ መንግስት የሚገኝ ወላድ ብትጠጣው ጽንስ በጥጦ የሚጥል ጤነኛ ቢጠጣው አንጀት በጣጥሶ የሚጥል ሆምጣጤ በየትልልቅ ሰዎች ቤት ይገኝ ነበርና አዳምና ልጆቹን ለማዳን በራሴ ወድጄ ፈቅጄ ከሞት ላድናቸው ከሰማይ ወርጄ ተወልጄ ለዓለም ቤዛነት የመጣሁ ነኝ ሲለው ጲላጦስ ደነገጠና ወጥቶ ወደ ውጭ እኔስ በዚህ ሰው ላይ ምንም ኃጢአት አላገኘሁበትም አላቸው። ይህን ጊዜ አይሁድ አደባባዩን ሞልተው ይንጫጩ ነበረ። ስቀለው እሱም ይህን ካላደረግ ኢኮን ካርኮ ለቄሳር እንግዲያስ የቄሳር ወዳጅ አይደለህም፣ ወደ ሮም እንሄዳለን፣ እናካስስሃለን፣ ከስልጣንህ እናወርድሃለን፣ አንተንም በሱ ሞት አንቀጣለን አሉት። በስልጣኑ ሲመጡበት ሰው ይፈራልና ጲላጦስ ፈራ። ሚስቱም ሌሊት ስትቃዥ ነው ያደረችው። ለጲላጦስ ላከችበት። ዛሬ አልተመቸኝም፣ በሰው ደም ላይ አልፈህ ተላልፈህ እንዳትበድል አደራን አለችው። ልጆቿም ጭምር ናቸው ሲሰቃዩ ያደሩት። ጲላጦስ እንደገና ወጣ ጨንቆት። እኔስ ይህን ሰው መረመረው በደል አጣሁበት፣ እንደ ሕጋችሁ ገርፋችሁ ሰቅላችሁ ግደሉ አላቸው። እኛ እንደ ሕጋችን ሰው በበደል በውሸት ልንገል አንፈልግም። ስለዚህ መሸ፣ ሳይመሽ ቶሎ ብለህ አውጣልን፣ ወደ ውጭ አውጣው አሉት። ጲላጦስ ውሃ ቀረበና በሕዝቡ መካከል እጁን ታጠበ። እኔ ከዚህ ሰው እንዲሁ ንጹሕ ነኝ አላቸው። ምናልባት አይሁድ ሲንጫጩ ደሙ ይኩን ላዕሌነ ነው ወላዕለ ውሉድነ፣ የዚህ ሰው ደም እንኳን በእኛ በልጅ ልጆቻችን ላይ ይውረድብናል። አቤት ክፉ መሐላ! አያ ጌታ ምን ብሎ ነበር? መስቀል ተሸክሞ ወደ ቀራንዮ ሲወጣ የኢየሩሳሌም ቆነጃጅት ሴቶች እያዩት የወለደች እናት እንዴት ያለች ናት፣ ያጠባች ጡት ምን አይነት ናት እያሉ ያለቅሱለት ነበር። መለስ ብሎ እናንተ የኢየሩሳሌም ቆነጃጅት ለእኔ አታልቅሱልኝ፣ ያልወለዱ ማህፀኖች ያላጠቡ ጡቶች ብፁዓን ናቸው የሚባልበት ቀን ይመጣል ብሏቸው ነበር። ያ ቀን ከክርስቶስ ልደት በኋላ ቅድም በነገርኋችሁ በ70 ዓመተ ምህረት 3600 አይሁድ በሰቀላበት ተገደሉበት በጥጦስ ዘመን ደሙ በእኛና በልጅ ልጆቻችን ላይ ይውረድ ብለው ነበርና መሐላው ሊፈጸምባቸው ጥጦስን ከሮማ አስነስቶ ምድሪቱ ወረራት። አንደኛ እስራኤሎች ወርቅ ወዳድ ስለነበሩ ያንን ጠላት መጥቶ ሲወራቸው ወርቁን እንዳይወስድባቸው እንደ ቆሎ እየዘገኑ ቅመው ውጠውት ነበር ወርቁን። እንደኛ ሀገር እንትን አስተላላፊዎች የናይጄሪያ ሰው ወይ ቀደም ነግሬያቸዋለሁ፣ ኤርፖርት ላይ በላስቲክ ድራግ ጠቅሎ ውጦ ኤርፖርት ላይ ፈንድቶ ሞተ። ምናልባት ሀረሳችሁ የዜና ነበረ። ላስቲክ በልቶ ማለት ነው። ቀማኛ በሬ ነው ላስቲክ ሊበላ። ሰው እንዴት ይህንን ይውጣል? ያበልቶ ተፈጥሮ ሞተ። እስራኤልም እንዲህ አድርገው የወርቁን ቅመው
አንድ የጥጦስ ወታደር ሄደና አንዱን እስራኤላዊ በጩቤ ሆዱን ስንጥቅ ሲያደርገው ሆዱ ውስጥ እንደው የወርቅ ማዕት ግልጥ ብሎ ፈሰሰ። ለካ እስራኤል ሆዳቸው ወርቅ ነው። ይሄም ይገርም ነው ይልና ለአለቃው ሲነግር አለቃው እያንዳንዱን ይሁዲ ሆዱን ሲያስቀድድ 400,000 ይሁዲ ወዳቸው ተቀዷል። ወደ ቤተ መቅደሱ ሄዱ። ቤተ መቅደሳቸውን የመጀመሪያውን ሰሎሞን የሰራውን ናቡከደነጾር አፍርሶታል። ከዛ በኋላ በነህምያ ዘመን በዘሩባቤል ጊዜ እንደገና ቤተ መቅደሱ ሁለተኛ ታንጿል። ሶስተኛ ሄሮድስ ለመታሰቢያ ይሆን ዘንድ አድሶት ነበር። ቤተ መቅደሱ ሲያድሰው ነጭና ቀይ ወርቅ በየማዕዘኑ የኋላ ልጆች አይሰሩትም ብሎ በእንስራና በገንቦ ወርቁን በአመድ እያደረገ ከማዕዘኑ ላይ አብሮ ቀብሮት ነበረ። የጥጦስ ወታደር የቤተ መቅደሱን ጫፍ በመዶሻ ይዞ ሲያወልቀው ወርቁ ከቤተ መቅደሱ ውልቅ ብሎ ወጣ። ለካ የእስራኤል ቤተ መቅደስ የተገነባ በወርቅ ነው ብለው አንዳንድ ድንጋይ ሳይደርሳቸው ቃል አፈራሱ ለቀቁት። ጌታ የተሸጠው ስንት ብር ነው? በ30 ብር። 30 አይሁድ በአንድ ብር ተሽጠዋል። 30 አይሁድ በአንድ ብር ተሽጠዋል። ምን ብለዋል ደግሞ? በእኛና በልጆቻችን ላይ ይሆናል። እንዲህ አድርገው አምላካችን ኢየሱስ ክርስቶስን ሳይበድል እንደበደለኛ ሳያጠፋ እንደ ጥፋተኛ ከክርስቶስ ራስ ከቀራንዮ ድረስ ያን ሁሉ መከራ የተቀበለው ለእኔና ለእናንተ ነው። አንርሳው፣ ውለታውን አንርሳው። አባቶቻችን ይህንን እያሰቡ ነው ከብቃት ጋር በየበረሃው ወድቀው ራሳቸውን በሽቦ ሲቀጠቅጡ የኖሩ አሉ። እንደነ መባዓ ጽዮን ያሉት እና አቡነ ተክለ ሃይማኖት ከፊት ከኋላ ከቀኝ ከግራ ጦር ዘርግተው የቆሙት ይህም መከራውን በማሰብ ነው። ለእኔ ስትል ወዮ ተወጋህ፣ አንተ ምን ባረግ አስደስትሃለሁ፣ ለአንተ እንዴት ያለ መከራ በከፍል ነው ዋጋ የሚሆነኝ እያሉ መከራ በየበረሃው በየፍርቁታው በየዋሻው ቅዱሳኑ ሲጋደሉ የኖሩት እንደኛ የላመው የጣመው ያማረው የሚመቸው ላይ ተኝተው የሚመቸውን በልቶ መኖር ይችሉ ነበረ። ሳይገባቸው ቀርቶ አይደለም። ይህ ጣዕመ ፍቅር አድሮባቸው ፍቅሩ እያበረላቸው ከዓለም ወደ ገዳም እየነዳቸው በገዳም ሲጋደሉ የኖሩት ፍቅሩ ስባቸው ነው። ዛሬ ይህንን በዓል ስናስብ ለእኛ የተከፈለ ነው። ከዚህ የበለጠ በዓል የለንም ለክርስቲያኖች። ከዚህ ቀን የተሻለ በዓል የለንም። ለድህነት ዓለም የተከፈለ ዋጋ የተከፈለበት ዕለት ነው። ስለዚህ ቤተ ክርስቲያን በየዓመቱ ይህንን ደስታዋን ለዓለም ብሎ የከፈለውን ዋጋ እያሰበች መድኃኔዓለምን ስታመሰግንበት ትኖራለች። አሁንም ደግሞ ቀጣዩ ጊዜ ከፊታችሁ ሰሙነ ሕማማት ነው። ያን ይታሰብበት ነው። የ5500 ዘመን መታሰቢያ ሰኞ 1 ማክሰኞ 2 ሮብ 3 ሐሙስ 4 45 5500 ዘመን ነው የመከራው ዘመን። ይህ የሚታሰብበት ነው። ሁሉ ነገር ዝግ ነው። ሰው ይሞቱ አይፈቱ፣ ክርስትና የለ፣ ምን የለ። ሁሉ ሰው ተስማምቶ ያችን የጨለማ ክፍለ ዘመን የሚያስብባት እግዚአብሔር ያደረገው ውለታ ነገረ መስቀሉን ቤተክርስቲያን እየተናገረ ቤት የሚያህል ግብረ ሕማማት አላት። የ8 ቀን ታሪክ ብቻ የሚነገርበት ያንን እየተናገረ ኦርቶዶክሳዊ ቤተክርስቲያን እስከ ዓለም ፍጻሜ ስትናገር ትኖራለች ወገኖች። ስለዚህ ከዚህ በላይ ልጅም በነገራችሁ ሸክም ነውና መስቀል ሞቱን እያሰብን እንኖር። ይህ በዓል ለእኛ ብሎ የተከፈለ ደም የተፈሰሰበት እኛን ለመቤዠት ሕይወቱን የሰጠበት ዕለት ስለሆነ እስከዚህ ድረስ ለወደደን በደሙ ላጠበን ለመድኃኔዓለም ክብር ምስጋና ይግባው። አንዳንዴ አይሁድ የፍጥረቱን ነገር ብዙ ጊዜ አምላክ ነኝ ሲላቸው ፈጣሪ ነኝ ሲላቸው ሁሉም እንዴት ፈጣሪ ይሆናል ብለው በራሳቸው ጥበብ እንደ ፈላስፋው ዓለም ብዙ ዳክረዋል። በዚህ በግሪኮች የፈላስፋ ታሪክ ኤዞፕ የሚባል አንድ ፈላስፋ ነበረ በግሪኮቹ እና በራሱ ፍልስፍና ሲያወርድ ፍጥረታትን እያመሳሰለ እግዚአብሔር ተሳስቷል አላልካል። ምንድነው እግዚአብሔር ተሳስቷል ብሎ ያለው? ዱባ ናየውና ዱባ አረጉ የሆነ ሽባ ነው፣ ድምሽምሻ አረግ ነው ያለው።
እሱ ላይ ግን የሰጠውን ፍሬ ታውቃላችሁ። ለዱባ ሾላን ደግሞ ሲያየው ምን ያህል ግዝፈት እንዳለው ታውቃላችሁ። ሾላ እግዚአብሔር ተሳስቷል አለ። ማድረግ የነበረበት እሱ የሾላውን ፍሬ ለዱባ የዱባውን ፍሬ ለማን ለሾላ መስጠት ነበረበት። ስለዚህ እግዚአብሔር ሲሰራ ተሳስቷል አለ እና ይህንን እያሰበ ፈላስፋው እዛ ዛፍ ስር ተጋድሞ ሲያወጣ ሲያወርድ እንቅልፍ ሸለብ ያደርገዋል። ሸለብ ሲያደርገው ያ የሾላ ዛፍ ወርዶ አይኑ ላይ ይመታዋል። ደንግጦ ብንን ብሎ ተነሳ ማለት ነው። በኋላ እግዚአብሔር ትክክል ነው፣ የተሳሳትኩ እኔ ነኝ አለ። እግዚአብሔር ትክክል ነው፣ የተሳሳትኩ እኔ ነኝ። ዛሬ አሁን ይሄ የዱባው ፍሬ የሆነ ላይ ያለው እኔ አልቆደ ይመስላል። አንዳንዴ እግዚአብሔር ለሰው ያደረገውን በጥበቡ እኛ እንቃወመው። ብልሆች ይሆን ሕይወታችን እናድን። ጊዜው እየመሸ ነው። ዓለም ቁልቁል እየሄደ ነው። ወደ አዘቅት እየወረደ ነው። ዓለም በክህደት ቁልቁለት እየነጎደ ነው። እግዚአብሔር የለሽ ትውልድ እየበዛ ነው። ክህደቱ እየጨመረ ነው። እያንዳንዱ የምታዩት ማቴዎስ 24ን እያነበባችሁ ጊዜውን አነጻጽሩት። ጊዜውን አነጻጽሩት። እውነቴን ነው የምላችሁ ምን ያህል ጊዜው እንዳለቀ ሳምናዊ ዘመን ወይንም 8ኛው ሺህ መጨረሻው እንደሆነ ታስተውሉበታላችሁ ወገኖች። እና ጊዜ የለንም። ንስሐ እየገባን እየተፋቀርን እየተዋደን እርስ በራሳችን እየተያየን ወደ እግዚአብሔር መንግሥት እንሄድ ለማለት ነው። ትምህርቱ ይበቃኛል። ባለፈው አንድ ልመና ሲለምኝ ነበር። ቃላችሁን ፈጸማችሁ? እግዚአብሔር ይስጥልኝ። አዎ በርቱና ቤተ ክርስቲያን ስሩ። ይኸው እዚህ የሰው ወርቅ አያደምቅም። እርግጥ ጥሩ ሰዎች ናቸው፣ እግዚአብሔር ይጠብቃቸው። እኛ ቤተ መቅደሳችንን ሁልጊዜ ነው የምናገረው፣ ለሰው አንሰጥም። ቤተ መቅደሳችን ሌላ ሰው እንዲገባበት አንወድም፣ አንፈቅድም። የኢትዮጵያ ቤተክርስቲያን ስርዓት ነው ይሄ። ሌሎቹ ግን ቤተክርስቲያናቸውን እየሰጡን እንገለገላለን። የራስ የሆነ ግን የሰው ወርቅ አያደምቅምና የራሳችሁን ግዙ። በርታችሁ እንደምን ብላችሁ አሁን እዚህ የሚፈተተው የሚቆረሰው የሚፈሰው ደም የማን ነው? የመድኃኒዓለም። ለእኔና ለእናንተ ዋጋ ከፈለ እያልን አሁን የምንናገረው ስለኛ የሞተው የመድኃኒዓለም ስጋና ደም የሚፈተትበት ያ ደግሞ ቋሚ የሆነ የራሳችሁን ቤተክርስቲያን እንዲሰሩ ሳሰበችሁ አነስንሳችሁ የመንፈስ የሞራል ብርታት ካላችሁ ማነሳችሁ ብዙም አይደንቅም። እግዚአብሔር በሰዎች መብዛት አይደሰትም። እግዚአብሔር በሰዎች ማነስም አያዝንም። ይህን እንዲታወቁ በጥቂት ሰዎች በሙሴ አማካይነት በአንዱ በሙሴ 2,600,000 ሕዝብ ባህረ ኤርትራን ከፍሎ አሻግሯል። በአንድ በኢያሱ አማካይነት ዮርዳኖስን ባህር ቀዶ አሻግሯቸዋል። እግዚአብሔር በሰው መብዛት አይደለም፣ በጥቂቶቻችሁ ግን ዓላማ ያላችሁ ግብ ያላችሁ ምዕመናን ሆናችሁ ቤተክርስቲያናችሁን ስሩ። እኛ የሚያስደስተን የራሳችን ኑሮ። ግብፃውያን አሁን ይህን አላቸው ቆይታዋቸው አላቸው። አሁን 10-8 ዓመት ቆዩ። ሰማይ የሚያል ካቴድራል ደግሞ ይሰራሉ። የእነሱ ቤተክርስቲያን የሌለበት አውስትራሊያ ላይ 26 ገዳም ላይ ያላቸው ገዳም ብቻ ቤተክርስቲያኑ ተው። እዚህ እንኳ አሜሪካ ስንት ገዳም ላይ ያላቸው፣ ቴክሳስ ገዳም አላቸው፣ ኒውጀርሲ ገዳም አላቸው፣ ቨርጂኒያ ገዳም አላቸው። የቨርጂኒያ እና የኒውጀርሲ እንደው ከነ ኮሌጁ ነው። በየቦታው ሁሉ ነገር አላቸው። ጥቂቶች ናቸው። በምዕመናን ብዛት ከኛ ያንሳሉ። እኛ ከ40 ሚሊዮን በላይ ክርስቲያን ምዕመናን ያሏት ቤተክርስቲያን ናት። ግብፃውያን ከዓለም ዙሪያ እንደተበተኑ በሙሉ ተነቅለው ቢቆጠሩ ከ6 ሚሊዮን አይበልጡም። ግን ትልልቅ ስራ ሰርተው ዛሬ አገራቸው አስቸጋሪ የሆኑ እንኳ ሃይማኖታቸው እንዳይጠፋ በየክፍለ ዓለማቱ ላይ አስፋፍተውታል። በአረቡ ሀገር፣ በደቡብ አፍሪካ፣ አፍሪካው ምድር የነሱ ቤተክርስቲያን የለም። ይህ ጥንካሬያቸው ነው የሚያሳየው። እኛም እንንቃ፣ ቤተክርስቲያናችን እንጠብቅ፣ እንስራ፣ እንበርታ ማለት ነው። ቃል ገብታችሁ የሰጣችሁትን እግዚአብሔር ዋጋውን ይክፈላችሁ። አሁንም ደግሞ እያቆመቁማችሁ ያላችሁትን ጎደሏችሁ ሞልቶ እንዲሰጡ ያድርጋችሁ።
ሌላ ጊዜ ዛሬ ስንመጣ በራሳችን ቤተክርስቲያን እንድንገለገል እግዚአብሔር ይርዳን። በዚህ ቤተክርስቲያን ቁማ ፕሮዚዮ ላይ ታሪክ ተሰርቶ ለማየት ያብቃል። እግዚአብሔር ይስጥልን። ይበቃኛል።